ዛሬ ሁላችንንም የሚመለከት አንድ ትልቅ ጥያቄ እንመልሳለን። ሰው ለምን ይኖራል? ለምንስ ይለፋል? የሚለውን አንዳንዴ ለምን ደስተኞች እንዳልሆንን ወይም ለምን የሆነ ነገር የጎደለን እንደሚመስለን እያሰብን እንባክናለን። ለዚህ ጥያቄ እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1943 እውቁ ሳይኮሎጂስት አብርሃም ማስሎው የፍላጎቶች ቅደም ተከተል ሃይራርኪ ኦፍ ኒድስ በሚለው ቲዎሪ ድንቅ ምላሽ ሰጥቷል። ማስሎው እንደ ሌሎቹ የዘመኑ ሳይኮሎጂስቶች ትኩረቱን ያደረገው የጤና እክል የገጠማቸው ሰዎች ላይ አልነበረም። ይልቁንም ጤናማና ስኬታማ ሰዎች እንዴት ይኖራሉ የሚለው ጥያቄ ያሳስበው ነበር። እሱ እንደሚለው ታዲያ የሰው ልጅ ፍላጎቶች በፒራሚድ ቅርጽ በሚመሰሉና በቅደም ተከተል የተቀመጡ 5 ደረጃዎች አሉት ሲሆን የታችኛውን የፍላጎት ደረጃ ሳያሟሉ ወደ ቀጣዩ መሸጋገር አይቻልም። አሁን እያንዳንዳቸውን የፍላጎት ደረጃዎች ዘርዘር አድርገን እንመልከታቸው። በመጀመሪያ የምናገኘው መሰረታዊ አካላዊ ፍላጎቶችን ፊዚዮሎጂካል ኒድስ ነው። አብርሃም ማስሎው እነዚህም ፍላጎቶች በፒራሚዱ ግርጌ ያስቀመጣቸው ያለ እነዚህ ነገሮች ሰውነታችን ስራውን ማከናወን ስለማይችል ነው። እነሱም አየር፣ ምግብና ውሃ፣ መጠለያ፣ እንቅልፍ፣ ልብስና የመራባት ፍላጎቶች እንደሆኑ ዘርዝሯቸው እናገኛለን። በአጭሩ ሆድህ ባዶ ሆኖ እየራበህና እየጠማህ እንዲሁም አየር አጥሮህ ስለ የልብ ፍቅር ወይም ስለ ስልጣን እንድታስብ አትችልም እያለ እቅጩን እየነገረን ነው አብርሃም ማስሎው። ሌሎቹን ፍላጎቶቻችንን ከማማተራችን በፊት ሰውነታችን ህልውናውን ማረጋገጥ ይፈልጋል ማለቱም ነው። በእርግጥ እዚህ ላይ ጥያቄ የሚያስነሳ ጉዳይም አልጠፋም። አብርሃም ማስሎው ሴክስ ልክ እንደምንስበው ኦክስጅን መሰረታዊና ለመኖር አስፈላጊ ነገር ነው በማለት በፒራሚዱ ግርጌ ላይ ያሰፈረው ሲሆን፣ በሌላ በኩል ደግሞ የፍቅር አጋር የመፈለግና ቤተሰብ የመመስረት ፍላጎትን በእሱ የፍላጎቶች ቅደም ተከተል ከፍ ያለው ደረጃ ላይ አስቀምጦት ይታያል። ጥያቄው ታዲያ ያለ ፍቅር አጋር የሴክስ ፍላጎትን ማሟላት እንዴት ይቻላል? ቅርርብ ሳይኖርና የፍቅር አጋር ሳይኖራቸው እንዴት ነው ሰዎች ያንን ፍላጎታቸውን ሊያሟሉ የሚችሉት? ያንን ማድረግ ቢችሉ እንኳ በሃይማኖትና በበርካታ ማህበረሰብ እሴት ዘንድ ብልግናና የተነወረ ተግባር አይደለም ወይ? ይህስ ከህሊና ጋር አያጋጭም ወይ? የሚሉ ጥያቄዎች መነሳታቸው አልቀረም። ታዲያ ከላይ የተዘረዘሩት ትችቶች እንዳሉ ሆነው በፍጹም ተዓቅቦ እየኖሩ ለዓለም ህዝብ የተረፈ አበርክቶ ያላቸውን የባህታውያንን ምድራዊ ህይወትም እንዳዘነጋው ይህ ሌላው የማስሎው ቲዎሪ ሊመልሰው ያልቻለው ቁልፍ ጉዳይ ነው። በእርግጥ ማስሎው የተጠቀመው ቃል ትውልድን የማስቀጠል ፍላጎትን ለመግለጽ ሲል መራባት ሪፕሮዳክሽን የሚል ሲሆን ነገሩ አልሸሹም ዞር አሉ አይነት ነው። መቼም አብርሃም ማስሎው በቲዎሪው ሊነግረን የፈለገው ጉዳይ በዚህ ዘመን እንደምንሰማው ጾታዊ ግንኙነት ሳይደረግ መጸነስን አልነበረምና። አብርሃም ማስሎው የተነሳበትን ጥያቄ ለመመለስ የሞከረ ቢሆንም ቅሉ አጥጋቢ ምላሽ ሆኖለት አልተገኘም። እስካሁን ድረስ ብዙዎችን የሚያሟግት የቤት ስራ ሰጥቶን አልፏል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አስተያየቶቻችሁን ኮሜንት ቦክስ ላይ በመጻፍ ብትነግሩን ብትወያዩበትም ደስ ይለናል። ከላይ የተጠቀሱት መሰረታዊ ፍላጎቶች ከተሟሉልን አእምሯችን የሚጠይቀው ጥያቄ ይህ ሁኔታ ነገም ይቀጥላል የሚል ነው። የሰው ልጅ ኑሮ የተደራጀ ሊተነበይ የሚችልና ከአደጋ የጸዳ እንደሆነለት ይፈልጋል። እነዚህን ነው እንግዲህ አብርሃም ማስሎው የደህንነት ፍላጎቶች ሴፍቲ ኒድስ በማለት በሁለተኛ ረድፍ አስፍሯቸው የምናገኘው። ማስሎው የደህንነት ፍላጎቶችን አካላዊ ደህንነት፣ የሀብት ደህንነት፣ ጤናና የህግና የተረጋጋ ስርዓት መኖር በማለት ያብራራቸዋል። አካላዊ ደህንነት ስንል በአካላችን ላይ ጉዳት ከሚያደርስ ጥቃትና ከአደጋ የመጠበቅ ፍላጎት ሲሆን፣ የሀብት ደህንነት ደግሞ ከዛሬ አልፎ ለነገ ዋስትና የሚሆን ቋሚ ስራ የማግኘት የባንክ ቁጠባና አስተማማኝ ጥሪት ማካበትን ይጨምራል። አሁን የምኖረው ብታመም የህክምና አገልግሎት ማግኘት የሚችልበት ከባቢ ነው ወይ? አብሬው በምኖረው ማህበረሰብ ዘንድ ህግና ስርዓት እንዲሁም መብቶች የሚከበሩበት የተረጋጋ ሁኔታ አለ ወይ? የሚሉት ጥያቄዎችም የሚመለሱት ማስሎው የደህንነት ፍላጎት ብሎ በሰየመው በዚሁ ደረጃ ነው። ሰዎች አዲስ ነገር ለመሞከር ወይም ስራ ለመቀየር የሚፈሩበት ምክንያት የደህንነት ፍላጎታቸው ስጋት ላይ የሚወድቅ ስለሚመስላቸው ነው ይላል አብርሃም ማስሎው በቲዮሪው። አእምሯችን ከማይታወቅና እርግጠኞች ካልሆንበት አዲስ ስኬት ይልቅ የሚታወቅ ነገር ግን ጥሩ ያልሆነ ሁኔታን ኮምፎርት ዞን ሊመርጥ ይችላል። ምክንያቱም ቢያንስ የለመድነውና የሚተነበይ ስለሆነ የደህንነት ስሜት ይሰማናል በማለት ያብራራዋል። አሁን በአይነ ህሊናችሁ አንድ ነገር ሳሉ። አንድ ትልቅ ቤት አላችሁ። ለዓመታት የሚበቃ የተትረፈረፈ ሀብትም አከማችታችኋል። ጥበቃውም አስተማማኝ ነው። በቃ ሙሉ በሙሉ ደህንነታችሁ የተጠበቀ ነው። ግን አሁንም አንድ የጎደለ ነገር አለ። በዚህ ግዙፍ ግቢ ውስጥ ለብቻችሁ ናችሁ።
የምታወሩት ሰው የለም። የሚወዳችሁም ሆነ የምትወዱት የለም። በዚያ ግዙፍ ቤት ውስጥ በዚህ ሁኔታ ምን ያህል ጊዜ ትኖራላችሁ? እዚህ ጋር ነው እንግዲህ የአብርሃም ማስሎው ሶስተኛው ደረጃ የፍቅርና የማህበራዊ ትስስር ፍላጎት የሚመጣው። የሰው ልጅ ባዮሎጂያዊ ብቻ ሳይሆን ማህበራዊ ፍጡርም ነው። አካላዊ ፍላጎቶቻችን ሲሟሉ ልባችን ሌሎች ሰዎችን መፈለግ ይጀምራል። ይህ ፍላጎትም በጓደኝነት በቤተሰብና የፍቅር አጋር በመፈለግ ይገለጻል። የልባችንን የምናወያየው አብሮን የሚስቅና የሚጫወት ጓደኛ፣ ያለምንም ቅድመ ሁኔታ የሚቀበለን የእኛ የምንለው ቤተሰብና በስሜትም ሆነ በአካል የምንቀርበው የህይወት አጋር መፈለግ ተፈጥሯዊ ይሆናል ማለት ነው። ማስሎው ታዲያ ሰዎች ፍቅርና ማህበራዊ ትስስር ከሌላቸው ለብቸኝነት ስሜት ይጋለጣሉ። ይህ ደግሞ ሰዎች የሚኖሩት ኑሮ ትርጉም አልባ እንዲሆንና ባዶነት እንዲሰማቸው ያደርጋል ሲል ያስጠነቅቃል። ለዚህ ነው አንዳንዴ በምድር ላይ የሚፈልጉት ቁሳዊ ሀብት ሁሉ የተትረፈረፈላቸው ሰዎች እንኳ የህይወት አጋርና በፍቅር የተሞላ ቤተሰብ ስለሌላቸው ራሳቸው ላይ አደጋ ሲያደርሱ የምናየውና የምንሰማው። በሰዎች ተከበን ቢሆን እንኳ የእነሱ አካል እንደሆን ካልተሰማን ጭንቀትና ድባቴ ውስጥ እንገባለን። ስነ ልቦናዊ ህልውናችን ሰውን ይፈልጋል። መወደድን፣ መናፈቅን፣ መፈለግንና መታቀፍን ይፈልጋል። አንድ ሰው መሰረታዊ የደህንነት ፍላጎቶችን ሁሉ አሟልቶ በቅርብ ጓደኞቹ ዘንድ ቢወደድና በፍቅር የተሞላ ቤተሰብ ቢመሰርትም አሁንም ግን የሙሉነት ስሜት ላያገኝ ይችላል። ምክንያቱም አእምሮው እኔ በማህበረሰቡ ዘንድ ምን ያክል ክብር ተሰጥቶኛል፣ በማህበረሰቡ ዘንድ ቦታዬ የት ነው የሚሉ ጥያቄዎች ያዥጎደጉዳል። ይህንን ነው እንግዲህ አብርሃም ማስሎው ክብርና ዝና የማግኘት ፍላጎት በማለት የሚገልጸው። ማስሎው ይህንን ፍላጎት በሁለት ይከፍለዋል። አንደኛው ከሌሎች የሚገኝ ክብር ነው። ይህም ማለት እውቅናን፣ ዝናን፣ ከፍ ያለ ቦታንና ትኩረትን መፈለግ ነው። ሰዎች ስራችንን እንዳደንቁልን፣ በሙያችን ጎበዝ እንዲሉን ወይም በማህበረሰቡ ውስጥ ጥሩ ስም እንዲኖረን እንፈልጋለን። ታዲያ ይሄ ከሌሎች ሰዎች የምንጠብቀው ስለሆነ ውጫዊ ክብር ይባላል። ሁለተኛውና ወሳኙ ግን ለራስ የሚሰጥ ግምት ሰልፍ ኢስቲም ነው። ይህ ከሌሎች የሚመጣ ሳይሆን ከውስጣችን የሚመነጭ ነው። እሱም በራስ መተማመን፣ ብቃት እንዳለን ማወቅ፣ የራስ ነፃነትና ጥንካሬ ነው። ዓለም በሙሉ ጎበዝ ነህ ቢልህ እንኳን አንተ ራስህን ካላከበርክ ይህ ፍላጎትህ እንደጎደለ ይቆያል። ይህ ፍላጎታችን ካልተሟላ ከንቱነትና ለምንም የማልሆን የማረባ ሰው ነኝ የሚል ስሜት ይወርሰናል። የበታችነት ስሜት የሚመነጨው እንግዲህ በዚህ ደረጃ ካለው ፍላጎታችን መጓደል የተነሳ ነው። ለዚህ ነው አንዳንድ ጊዜ ሰዎች ትልቅ ስልጣን ለመያዝ የሚቋምጡት ወይም ውድ መኪና እያሽከረከሩ በውስጣቸው የጎደለውን የክብር ረሃብ በሽንገላ ለማስታገስ የሚጥሩት። ማስሎው እንደሚለን ግን እውነተኛ እርካታ የሚመጣው ሰዎች በሚሰጡን ሙገሳ ሳይሆን እኛ ለራሳችን ባለን እውነተኛ ክብርና በተግባር በምናሳየው ብቃት ነው። እስካሁን ያነሳናቸው መሰረታዊ ፍላጎቶቻችን፣ የደህንነት ፍላጎታችን፣ የፍቅርና ማህበራዊ ትስስር ፍላጎቶቻችን ሁሉ ተሟልተዋል። ክብርና ዝና የሚባለውንም አግኝተናል እንበል። ማስሎው በቲዮሪው እንደሚነግረን ግን አሁንም አንድ ጉዳይ ይቀረናል። ብዙዎች የማይደርሱበት፣ ጥቂቶች ግን ዓለምን የሚቀይሩበት የሰው ልጅ የጥበብና የልህቀት ጣሪያ የሆነው የመጨረሻውና አምስተኛው ደረጃ ራስን ማብቃት ሰልፍ አክቹዋላይዜሽን። ይህ ደረጃ ስለ ዝና ወይም ስለ ሀብት የሚታሰብበት ሳይሆን ሰዎች እውነተኛ ማንነታቸውን ተቀብለው በውስጣቸው ያለውን የተፈጥሮ ችሮታ፣ አቅምና ተሰጥኦ እስከ መጨረሻውን ጥፍጣፊ ድረስ አውጥተው ለመጠቀም የሚያደርጉት ትጋት ነው። በዚህ ደረጃ ላይ ያሉ ሰዎች ራሳቸውን መደለል ሳያስፈልጋቸው ያለውን ነባራዊ እውነታ ይቀበላሉ። የተሰማሩበት የስራ ዘርፍ ምንም ይሁን ለፈጠራ ቅርብ ስለሆኑ በየዕለቱ በሚሰሩት ስራ ውስጥ የራሳቸውን አዲስ መንገድና ጥበብ ይጨምሩበታል። እንዲህ አይነት ሰዎች ትርጉም ያለው ህይወት መኖርና ከራሳቸው ጥቅም በዘለለ ለዓለም የሚተርፍ ትልቅ አሻራ ትተው ማለፍን ዋነኛ ዓላማቸው ያደረጉም ናቸው። ማስሎው እንደሚለው ሰዎች እዚህ ደረጃ ለመድረስ በሁሉም ነገር ፍጹም መሆን አይጠበቅባቸውም። ጸሐፊ ከሆናችሁ ምርጥ መጽሐፍ ለመጻፍ፣ ወላጅ ከሆናችሁ በጥሩ መንገድ ልጆችን ለማሳደግ፣ መሐንዲስ ከሆናችሁ ደግሞ ዓለምን የሚቀይር የምህንድስና ጥበብ ለመፍጠር መትጋትን ነው አብርሃም ማስሎው ራስን ማብቃት ሰልፍ አክቹዋላይዜሽን ብሎ የሚጠራው። የሰው ልጅ ይህ የኔ መክሊት ነው ብሎ ላመነበት ነገር ታምኖ በዚያ ልቆ መገኘትና ከራሱ አልፎ ለትውልድ የሚሻገር አሻራ ማኖር፣ ይህ ነው ራስን ማብቃት ማለት። የማስሎው ቲዮሪ ታዲያ ከትችት ያመለጠ አልሆነም። በቂ ሳይንሳዊ ማስረጃ ከማቅረብ ይልቅ የራሱ አመለካከት የተጫነው መሆኑ አንደኛው ውስንነቱ ነው። የምዕራባውያን ባህልና የግል ስኬቶችን ብቻ ያማከለ መሆኑም የጋራ ግቦችንና ለሌሎች መኖርን ከግል ስኬት አስበልጠው ለሚመለከቱ ኮሌክቲቪስት ባህሎች ላይሰራ ይችላል። በዚህ ዝግጅት መጀመሪያ አካባቢ ያነሳነውን ጥያቄ ጨምሮ አንዱ ፍላጎት ሳይሟላ ወደ ቀጣዩ የፍላጎት ደረጃ ማለፍ አይቻልም የሚለው ግትር አቋሙም ይህን ቲዮሪ ለትችት ዳርጎታል። ሆኖም የማስሎው ቲዮሪ እሱን ተከትለው ለተደረጉ በርካታ ምርምሮች መነሻ በመሆን አሁንም ድረስ የዘለቀ ትልቅ አበርክቶ ያለው ስራ ነው። እንግዲህ የአብርሃም ማስሎው የፍላጎቶች ቅደም ተከተል ቲዮሪ ይህንን ይመስላል። ከምግብ እስከ ጥበብ፣ ከህልውና እስከ ልህቀት የሚደርስ ረጅም ጉዞ። ይህ ዝግጅት በህይወት ጉዟችሁ ላይ አዲስ እይታ እንደሰጣችሁ ተስፋ እናደርጋለን። ስለ ማስሎው ቲዮሪ ያላችሁን
አስተያየት ከታች በኮሜንት ልታጋሩን ትችላላችሁ። ከወደዳችሁት ላይክ፣ ለሌሎችም እንዲደርስ ሼር አድርጉት። እስካሁን ቻናሉን ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግና ሌሎች ቪዲዮዎችን ስንለቅ ማስታወቂያ እንዲደርሳችሁ የደወል ምልክቱን አብሩት። በሳይኮሎጂ ሙያ ዙሪያ እናንተን ይጠቅማሉ ያልናቸውን ዝግጅቶች ማቅረባችንን እንቀጥላለን። አብራችሁን ስላላችሁ ከልብ እናመሰግናለን። በሌላ ዝግጅት እስከምንገናኝ ሰላም።